ምን ነው ደነገጥሽ? ቆይ ዛሬ የምታስፈራሪኝ የመጣሽው? ምን ነው ፈራሽ እንዴ? እንዴት ነው መፈራሽ? እንዴት አትፈሪ? ሜላት ነኝ እኮ መፍራትም አለብሽ። ታዲያ ብትሆኝስ? እኔ ምልሽ ባዩሽ ከእስር ቤት ግን እንዴት እንደወጣሽ አስበሽ ታውቂያለሽ? እሱ ደግሞ ምን ማለት ነው? እኔ ስለፈቀድኩልሽ ነው የወጣሽው አይመስልሽም? ኧረ እባክሽ አንቺ ነበርሽ ለካ ዳኛይቱ። እኔ እኮ የት ነው የማውቃት እያልኩኝ እያሰብኩ ነበር። ለካ ፍርድ ቤት ነው ማቀሽ። እኔ ብፈልግ ኖሮማ እድሜ ልክሽ እንድትበሰብሽ ላደርግ ይችል ነበር። አሁን ወሬውን ተዩና ለምን እንደመጣሽ ተናገሪ። እንዴ ማስፈራራቱ አልሆን ሲልሽ ሌላ ቀደዳ ጀመርሽ? እውነቴን ነው። አንቺ ያለፍሽበትን እያንዳንዱ መንገድ አውቀዋለሁ። ያው ቤቴን ስለምታውቂ እሱን ማወቅሽ አይገርመኝም። ባዩሽ እየቀለድኩ አይደለም። እና አዝነሽልኝ ነው ከእስር ስፈታ ዝም ያልሽው? ባዩሽ መኮንን የሚባለው ልጅ ጃሃና መስቀልና ፎቶ ሰርቀው ከሰጠሽ በኋላ እንዳስገደልሽው ማላቅ ነው የሚመስልሽ? ምን ማለት ነው? እኔ ሰው አላስገደልኩ። እሱ ብቻ አይደለም ምናሴን ሊገለው የቀጠርሽው ልጅ እንደገና ደግሞ እኔን እንዲከታተለኝ ያዘሽው ልጅ ያንቺ ቀኝ እጅ እንደሆነ በደንብ ጠንቅቄ ነው የማውቀው። ሜላት ሌላው ቀርቶ እኮ እኔን የሚከታተለኝ ልጅ ለፖሊስ አሳልፌ ብሰጠው እሱ የሚያወራው ብቻ አንቺ እድሜ ልክ እንድበሰብሽ ያደርግሻል። እንደሱ ከሆነ ታዲያ ለምን ለፖሊስ አልተናገርሽም? ባዩሽ አንቺ እኔ ጠላት ነሽ። እኔ ብቻ ነኝ ላጠፋሽ የምፈልገው። ቤተሰቦችሽ ሆኑ ፖሊሶች ሳያውቁ እንዳጠፋሽ ነው የምፈልገው። ምንድነው 10 ጊዜ አጠፋሻለሁ የምትይኝ? ስታይ በእርሳስ የተጻፍኩ መስልሻለሁ እንዴ? እሱም በቅርቡ ታየዋለሽ። አሁን የመጣሁት የሚከታተለኝ ልጅ ካንቺ ቀድሜ እንዳልገለው እንድትነግሪው ነው የመጣሁት። ለምን? ነገርኩሽ ባዩሽ፣ ይሄ ጸብ የኔና ያንቺ ብቻ ነው። ታዲያ የሁለታችን ቢሆንስ? መሳሪያ መጠቀም አይቻልም እንዴ? መሳሪያሽ እሱ መሆኑ በደንብ ነው። አንድ ጊዜ ጸብ ውስጥ ገብተናል። እንደ ልጅነታችን እንትን አይቻልም ልትይ ነው እንዴ? አንቺም በፈለግሽው መንገድ ነይ፣ እኔም በፈለኩት መንገድ እመጣለሁ። በጣም ጥሩ ባዩሽ፣ መጥፊያሽን በደንብ እያቀረብሽው ነው። አቡዬ አባቴ ድረሱልኝ። አንተን እኮ ነው። እቺ ልጅ የተራበ ሰው እያበላው ነው የምትለው እውነቷን ነው እንዴ? ወይኔ ምናሴ ጉድቻታለሁ ማለት ነው። ስማ ምንድነው? ተኝተህ ልትውል ነው እንዴ? ዝም ብላ ከየት መጣሽ በዚህ ጠዋት? ከቤት ነው። በዚህ ጠዋት እንዴ መጣሽ እያልኩሽ ነው። ጠዋት እኩለ ቀን ሆኗል እኮ። ረፍዷል እንዴ? አላወኩም ነበርኩ። ከዚህ መንገድ ላይ እንደዚህ ተኝተህማ አልጋ ብታገኝ ሳምንቱ ሙሉ ብትነሳ አይመስለኝም። ባክሽ ማታ ከጀለሶች ጋር ቀምቅመን ስለነበር ነው እንጂ ብዙም እንቅልፋም አልነበርኩ። እንዴ ይሄና ለምትቀርበው ሰውና ነው እንደዚህ የምታወራው? ታዲያ ጓደኞች ኬት አሉ? እነሱ ሌላ ቦታ ነው የሚተኙት። ጥሩ። ለማንኛውም የምትበላው አምጥቼ ልካለሁ። እሱን ታጠብና ብላ። ደሞ ትናንት ጠፍተሽዋል። ምን ነው ናፈኩክ እንዴ? እንዴት ነው ማትናፍቂ? እዚህ ከወደኩ ጀምሮ እኮ አንቺ ብቻ ነሽ እየመጣሽ የምትጠይቂ። ደሞ ቆይ ትናንት ለምን ቀረሽ? ምናሴ አላስወጣም ብሎኝ ነው። ምኑ ነው? ስለኔ ነገርሻቸው እንዴ? አልነገርኳቸውም። አልነግርም ስላቸው ደግሞ የትም አትሄጂም ብለው ያዙኝ። አንቺንም አሰቃዩሽ አይደል? ድንብለን በጣም ይቅርታ። አቡዬ አባቴ ድረሱልኝ። አረ ምንም ይቅርታ ያስፈልገው። ይልቅ ምግቡን ብላ። እሺ፣ ግን መጀመሪያ ፊቴ ሊታጠብ መሰለኝ። ደግ በላውን ታጠብ። እንዴ ይሄ እርግብ ፍቅረኛ አይደለም እንዴ? እርግጠኛ ነኝ ራሱ። አዎ ራሱ ነው። ይሄንንም ማመን አልችልም።